መጽሐፈ ሲራክ ምዕራፍ 3 ልጆች ለወላጆቻቸው ማድረግ ያለባቸው ግዴታ። ልጆች ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆቹ ላይ አክብሯልና የእናትንም ስልጣን በልጆቿ ላይ ከፍ ከፍ አድርጓልና። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብራት ልጅ ልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበትም ቀን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዕድሜው ይረዝምለታል፣ እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል። እንደ አገልጋዮቹም ለወላጁ ይገዛል፣ በረከቱ ትደርስ ዘንድ በቃልህም በሥራህም አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና፣ የእናት እርግማን ግን መሰረትን ይነቅላል። አባትን በማቃለል አትመካ፣ አባትን ማቃለል ትምክህት አይሆንህምና። ሰው በአባቱ ክብር ይከበራል፣ የሰውም ውርደቱ እናቱን በማቃለሉ ነው። ልጄ ሆይ በእርጅናው ጊዜ አባትህን እርደው፣ በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮንም ቢያጣ ለፈቃዱ እሺ በለው፣ እንደሚቻልህም አክብረው። በአረጀም ጊዜ አታስከፈው፣ ዋጋ በመቀበል ጊዜ አባትን መርዳትህ አይዘነጋብህምና። ስለ ኃጢአትም ፋንታ ጽድቅ ትሰራልሃለች፣ በመከራህም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢአቶችህ እንደዚሁ ይቀልጣሉ። አባቱን የሚጥል ሰው እግዚአብሔርን እንደሚጸርፍ ነው፣ እናቱን የሚያሳዝናትም በእግዚአብሔር ዘንድ የተረገመ ነው። ስለ ትሕትና። ልጄ ሆይ ሥራህ በሃይማኖትህ ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናነትህ መጠን እንደዚሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝኸውን አስብ፣ በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቦናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቦናም በመጨረሻው ይታመማል። ክፉ ልቦና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብ መስማትን ትወዳለች። ስለ ምጽዋት። የምትነድድ እሳትን ውሃ ያጠፋታል፣ ምጽዋትም ኃጢአትን ታሰርያለች። ምጽዋትን ለሚሰሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል።